መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ስለተመረጡ ሰዎች ከጌታችን ከኢየሱስ ክርስቶስ ሐዋርያ ከጴጥሮስ በጳንቶስ በገላትያና በቀጰዶቅያ በእስያና በቢታንያ ሀገሮች ለተበተኑ ስደተኞች እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። የማያረጀውን የማይለወጠውንና የማይጠፋውን በሰማያት ለእኛና ለእናንተ ተጠብቆልን ያለውን ለመውረስ በኋላ ዘመን በሃይማኖት ትገለጽ ዘንድ ለተዘጋጀችው ድኅነት በእግዚአብሔር ኃይል ለተጠበቃችሁት እስከ ዘላለም ደስ ይላችኋል። ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ። በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ። እርሱም ሳታዩት የምትወዱት ነው። እስከ ዛሬም ድረስ አላያችሁትም፣ ነገር ግን ታምኑበታላችሁ። አሁንም ፍጻሜ በሌላትና በከበረች ደስታ ደስ ይላችኋል። በሃይማኖታችሁም ፍጹምነት የነፍሳችሁን ድኅነት ታገኛላችሁ። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት የመረመሯትና የፈለጓት መድኃኒት ናት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን በነገሯችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንም ነገር መላእክቱ ሊመለከቱ ይመኛሉ። ስለምትመጣው ደስታ ስለዚህ የልቡናችሁን ወገብ ታጥቃችሁና ነቅታችሁ ኑሩ። ኢየሱስ ክርስቶስም ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ክፉ ምኞት አትከተሉ። ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁ እናንተ ባካሄዳችሁ ሁሉ ቅዱሳን ሁኑ። እኔ ቅዱስ ነኝና ቅዱሳን ሁኑ የሚል ተጽፏልና። ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ በፍርሃት ኑሩ። መድኃኒትን ስለማወቅ ከአባቶቻችሁ ከወረሳችሁት ከማይረባና ከማይጠቅም ሥራችሁ የተቤዣችሁ በሚጠፋ በወርቅ ወይም በብር እንዳይደለ ታውቃላችሁ። ነውርና እድፍ እንደሌለው እንደ በግ ደም በክርስቶስ ክቡር ደም ነው እንጂ ዓለም ሳይፈጠር የታወቀ በኋላ ዘመን ስለ እናንተ የተገለጠ ከሙታን ለይቶ ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ቃል ያመናችሁ አሁንም እምነታችሁና ተስፋችሁ በእግዚአብሔር ይሁን። ስም ፍቅር ሳትጠራጠሩ በፍጹም ልባችሁ ወንድሞቻችሁን ትወዱ ዘንድ ለእውነት በመታዘዝ ሰውነታችሁን አንጹ። እርስ በርሳችሁም ተፋቀሩ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ሥጋ የለበሰ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና፣ ሳሩ ይደርቃል፣ አበባውም ይረግፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። ምዕራፍ 2
ክፋትን ስለማራቅ። እንግዲህ ክፋትን ሁሉ፣ ሐሰት መናገርንም ሁሉ፣ ጥርጥርንም፣ መተማማትንም፣ መቃናትንም ከናንተ አርቁ። ዛሬ እንደ ተወለዱ ሕፃናትም ሁኑ። ለመዳን በእርሱ ታድጉ ዘንድ ቅልቅል የሌለበትን የቃልን ወተት ተመኙ። እነሆ እግዚአብሔር ቸር እንደሆነ ቀምሳችኋል። በሰውም ወደ ተናቀ በእግዚአብሔር ዘንድ ግን ወደ ተመረጠውና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ ቅረቡ። ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። እንዲህ ተጽፏልና፣ እነሆ በጽዮን የተበረጠውንና የከበረውን የማዕዘን ድንጋይ አኖራለሁ፣ በእርሱ ያመነም አያፍርም። ለምታምኑት ለእናንተ ክብር ነው። ለሚክዱት ግን አናጢዎች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። እርሱም በቃሉ ለሚጠራጠሩና የተፈጠሩበትን ለሚክዱ የእንቅፋት ድንጋይና የማሰናከያ ዓለት ነው። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የመንግሥትና የክህነት ወገን፣ ቅዱስ ሕዝብ፣ ለርስቱም የተለየ ወገን ናችሁ። እናንተ ቀድሞ ወገኖቹ አልነበራችሁም፣ አሁን ግን የእግዚአብሔር ወገኖች ናችሁ። እናንተ ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። የተወደዳችሁ ወንድሞቼ ሆይ ነፍስን ከሚዋጋ ከሥጋዊ ምኞት ትርቁ ዘንድ ችና መጻተኞች ደካሞችም እንደሆናችሁ እለምናችኋለሁ። ስለሚመለከቱት ስለ መልካሙ ሥራችሁ ክፉ እንደምታደርጉ በዚያ እናንተን በሚያምኑበት ነገር በሚጎበኙበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል አካሄዳችሁ መልካም ይሁን። ለእግዚአብሔር ብላችሁ ለሰው ሁሉ ራሳችሁን ዝቅ አድርጉ። ለንጉሥም ቢሆን ከሁሉ በላይ ነውና፣ ለመኳንንትም ቢሆን ክፉ አድራጊዎችን ሊቀጡ በጎ አድራጊዎችንም ሊያመሰግኑ እርሱ ይልካቸዋልና። በመልካሙ ሥራችሁ እግዚአብሔርን የማያውቁትን የሰነፎች ሰዎችን አፍ ዝም ታሰኙ ዘንድ እንዲህ የእግዚአብሔር ፈቃድ ነውና። ነጻነት ወጥታችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ ለክፋት መሸፈኛ እንዲሆን አታድርጉ። ሁሉን አክብሩ፣ ባልንጀራችሁንም ውደዱ። እግዚአብሔርን ፍሩት፣ ንጉሥንም አክብሩት። እናንተ ሎሌዎችም እየፈራችሁ ለጌቶቻችሁ ተገዙ፣ ለክፎችም እንጂ ለደጎችና ለሚራሩት ብቻ አይደለም። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ጸጋን ያገኛልና። በድላችሁ የመጣባችሁን ብትታገሱ ምስጋናችሁ ምንድን ነው? ነገር ግን መልካም እየሠራችሁ የደረሰባችሁን ግፍ ብትታገሱ በእግዚአብሔር ዘንድ የምታስመሰግን ይህች ናት። ለዚህ ተጠርታችኋልና። ክርስቶስም እኮ ፍለጋውን ትከተሉ ዘንድ ምሳሌውን ሊተውላችሁ ስለ እናንተ መከራን ተቀብሏል። እርሱ ኀጢአት አልሠራም፣ በአንደበቱም ሐሰት አልተገኘበትም። ሲሰድቡት አልተሳደበም፣ መከራ ሲያጸኑበትም አልተቀየምም። ነገር ግን እውነተኛ ፍርድን ለሚፈርደው አሳልፎ ሰጠ። ከኀጢአታችን ያወጣን ዘንድ በጽድቁም ያድነን ዘንድ እርሱ ስለ ኀጢአታችን በሥጋው በእንጨት ላይ ተሰቀለ። በግርፋቱም ቁስላችሁን ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና፣ አሁንም ወደ ነፍሳችሁ እረኛና ጠባቂ ተመለሱ። ምዕራፍ 3 የቤተሰብ አስተዳደር። እንዲሁ እናንተ ሚስቶች ሆይ ከእነርሱ አንዳንዱ ለቃሉ የማይታዘዝ ቢኖር ከሴቶች መልካም ሥራ የተነሣ ያዩ ዘንድ ያለ ጥርጥርም ሰውነታቸውን ይጠቅሟት ዘንድ ለባሎቻችሁ ተገዙ። እየፈራችሁም በንጽሕና አካሄዳችሁን አሳምሩ። ለእናንተም ጠጉሩን በመሸረብና ወርቅን በማንጠልጠል ወይም ዋጋው ብዙ የሆነ ልብስን በመጎናጸፍ የውጭ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ጸጥ ያለ መንፈስ ያለው የማይጠፋና የተሰወረ የልብ ሰውነት ይሆንላችሁ። ቀድሞም እምነታቸውን በእግዚአብሔር ላይ ያደረጉ የተቀደሱ ሴቶች እንዲሁ ለባሎቻቸው በመገዛት ራሳቸውን ያስጌጡ ነበር። እንዲሁም ሳራ ለአብርሃም ትታዘዘው ነበር፣ ጌታዬም ትለው ነበር። እናንተም ከሚያስደነግጥ ነገር ምንም ሳትፈሩ በበጎ ሥራ ልጆቿ ሁኑ። እንዲሁም እናንተ ባሎች ሆይ ከሚስቶቻችሁ ጋር ስትኖሩ ሚስቶቻችሁን አታቃሉ። የሴቶች ተፈጥሯቸው ደካማ ነውና ጸሎታችሁ እንዳትሰናከል ሚስቶቻችሁን አክብሩ።
እነርሱ ከእናንተ ጋር ክብርንና ሕይወትን ይወርሳሉና። የሁሉም ፍጻሜ የባልንጀራችሁን መከራ እየተቀበላችሁ አንድ ልብ ትሆኑ ዘንድ ነው። እንደ ወንድሞችም ተዋደዱ፣ ርኅሩኆችና ትሑታንም ሁኑ። ክፉ ላደረገባችሁ ክፉ አትመልሱ፣ የሰደባችሁንም አትስደቡ፣ ጠላታችሁንም መርቁ፣ በረከትን ትወርሱ ዘንድ ለዚህ ተጠርታችኋልና። ሕይወትን የሚወድ መልካሞችንም ቀኖች ሊያይ የሚሻ አንደበቱን ከክፉ ከንፈሮቹንም ተንኰልን ከመናገር ይከልክል። ከክፉ ይራቅ፣ መልካምንም ያድርግ፣ ሰላምን ይሻት ይከተላትም። የእግዚአብሔር ዐይኖቹ ወደ ጻድቃኑ ናቸውና ጆሮዎቹም ወደ ልመናቸው ናቸው። የእግዚአብሔር ፊት ክፉ ወደሚሠሩ ሰዎች ናት። በጎንም ለማድረግ ብትቀኑ ክፉ ሊያደርግባችሁ የሚወድ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። የሚያስፈራራችሁንም አትፍሩ፣ አትደንግጡም። ነገር ግን በፍጹም ልቡናችሁ እግዚአብሔርን አመስግኑት። በእናንተም ስላለች ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ ተዘጋጅታችሁ ኑሩ። ሥራችሁንም ክፉ አስመስለው የሚያሟችሁ ሰዎች ቢኖሩ ስለ ክርስቶስ ከምትሠሩት ከሥራችሁ ደግነት የተነሣ የሚያሟችሁ ሰዎች ያፍሩ ዘንድ በቅንነታችሁና እግዚአብሔርን በመፍራት አካሄዳችሁን አሳምሩ። ክፉ ከምትሠሩ ይልቅ መልካም ሥራ እየሠራችሁ የእግዚአብሔርንም ፈቃድ እየተከተላችሁ መከራ ብትቀበሉ ይሻላልና። ክርስቶስም ስለ ሰው ኀጢአት አንድ ጊዜ ሞቶአልና፣ ጻድቅ እርሱ እኛን ወደ እግዚአብሔር ያቀርበን ዘንድ ስለ እኛ ስለ ኀጢአታችን በሥጋ ሞተ፣ በመንፈስ ግን ሕያው ነው። በእርሱም ወደ ወህኒ ወዳሉት ነፍሳት ሄዶ ነጻነትን ሰበከላቸው። ጥቂቶች ማለት 8 ነፍሳት በውሃ የዳኑባትን መርከብ ሲሠራ በኖኅ ዘመን የእግዚአብሔር ትዕግሥት በዘገየ ጊዜ ቀድሞ ክደውት ለነበሩት ሰበከላቸው። አሁንም እኛን በዚያው አምሳል በጥምቀት ያድነናል፣ ሥጋን ከእድፍ በመታጠብ አይደለም። ጌታችን ኢየሱስ ክርስቶስ በመነሳቱ በእግዚአብሔር እንድናምን መልካም ግብርን ያስተምረን ዘንድ ነው እንጂ። እርሱም ወደ ሰማይ ያረገ በእግዚአብሔርም ቀኝ ተቀምጦ ያለ መላእክትና ሥልጣናት ኃይላትም የተገዙለት ነው። ምዕራፍ 4 የቅድስና ሕይወት። ክርስቶስ ስለ እኛ በሥጋው ከተሰቀለ እናንተም ይህችን ሐሳብ ጋሻ አድርጋችሁ ኑሩ። በሥጋው መከራ የተቀበለ ከኀጢአት ድኗልና። ከእንግዲህ ወዲህ በሥጋው ከሕይወቱ ዘመን የቀረውን በሰው ፈቃድ ሳይሆን በእግዚአብሔር ፈቃድ እንዲፈጽም ነው እንጂ። የአሕዛብን ፈቃድ ዝሙትንና ምኞትን፣ ስካርንና ወርቆ ማደርን፣ ያለ ልክ መጠጣትንና ጣዖት ማምለክን ያደረጋችሁበት ያለፈው ዘመን ይበቃቸዋልና እንግዲህ ወደዚህ ሥራ እንዳትሮጡ እወቁ። ከዚች ጎዳናና መጠን ከሌለው ከዚያ ሥራም ተለዩ። እነሆ ከእነርሱ መካከል ሰዎች ስለ እናንተ ያደንቃሉ። በዚያም በቀድሞ ሥራ ሳትተባበሯቸው ሲያያችሁ ይሰድቧቸዋል። እነርሱም በሕያዋንና በሙታን ይፈርድ ዘንድ ተዘጋጅቶ ላለው መልስ ይሰጣሉ። ስለዚህም በሥጋቸው በሰው ሕግ እንዲቀጡ በነፍሳቸውም በእግዚአብሔር ሕግ እንዲድኑ ለሙታን ወንጌልን ሰበኩላቸው። የሁሉ ፍጻሜው ቀርቦአልና ልባችሁን አንጹ፣ ለጸሎትም ትጉ። ከሁሉ አስቀድሞ በፍጹም ልቡናችሁ እርስ በርሳችሁ ተዋደዱ። ፍቅር ኀጢአትን ሁሉ ይሸፍናልና። ሳታንጐራጕሩ እርስ በርሳችሁ እንግዳ መቀበልን ውደዱ። ሁላችሁም በየራሳችሁ ከእግዚአብሔር የተሰጣችሁን ዕድል እንደ ተቀበላችሁ መጠን እንደ ደግ መጋቢ አገልግሉ። ለእያንዳንዱ ከእግዚአብሔር ስጦታው እየራሱ ነውና፣ የሚያስተምርም እንደ እግዚአብሔር ቃል ያስተምር፣ የሚያገለግልም እግዚአብሔር በሚሰጠው ኃይል ያገልግል። ክብርና ኃይል እስከ ዘላለም ድረስ ገንዘቡ በሚሆን በኢየሱስ ክርስቶስ እግዚአብሔር በሁሉ ነገር ይመሰገን ዘንድ። ክርስቶስን በመከራ መምሰል። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን በጌትነቱ በተገለጠ ጊዜ ደግሞ ደስ ብሏችሁ ሐሴት እንድታደርጉ ክርስቶስን በመከራ ትመስሉት ዘንድ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ ብፁዓን ናችሁ። የእግዚአብሔር የኃይሉና የክብሩ መንፈስ በእናንተ ያርፋልና። ከእናንተ መካከል እንደ ነፍሰ ገዳይ ወይም እንደ ሌባ ወይም እንደ ክፉ አድራጊ ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ የሚቀበል አይኑር። የክርስቲያን ወገን እንደመሆኑ መከራን ቢቀበል ግን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። በእግዚአብሔር ቤተሰቦች
ፍርድ የሚጀመርበት ጊዜ ደርሷልና። መጀመሩ ከኛ ወገን ከሆነ ግን ለእግዚአብሔር ወንጌል ለማይታዘዙ ሰዎች ፍጻሜያቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ ኃጢአተኛና አመፀኛ በየት ይገለጽ ዘንድ አለው? እንደ እግዚአብሔር ፈቃድ መከራን የሚቀበሉ ሰዎችም መልካም ሥራ በመስራት ለታመነ ፈጣሪ ነፍሳቸውን አደራ ይስጡ። ምዕራፍ 5 ስለ መንጋው ጠባቂዎች። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞ ሊገለጥ ካለው ክብር ተካፋይ የሆንሁ በመካከላቸው ያሉትን ሽማግሌዎችን ማልዳቸዋለሁ። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎውን ረብ በመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። እንዲሁ እናንተ ጎልማሶች ሆይ ለሽማግሌዎች ተገዙ፣ ሁላችሁም ትሕትናን ልበሷት። እግዚአብሔር ትዕቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል። ራስን ዝቅ ስለማድረግ። እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ፣ ትጉም። ጠላታችሁ ጋኔን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እርሱንም በእምነት ጸንታችሁ ተቃወሙት። እንዲህም ያለ መከራ በዓለም ባሉ ወንድሞቻችሁ ሁሉ እንደሚፈጸም እወቁ። ፍቅርንም አጽንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋቸዋል፣ ያጸናቸዋል፣ ልባሞችም ያደርጋቸዋል። ለእርሱ ክብርና ኃይል እስከ ዘላለም ይሁን፣ አሜን። አማና በረከት። ከታመነ ወንድማችን ከስልዋኖስ ጋር እንዳሰብሁ እየማለድሁ የጸናችሁባት ይህች በእውነት የእግዚአብሔር ጸጋ ሆነች እየመሰከርኩ ጥቂት ጻፉላችሁ። በግብጽ በምትገኘው ባቢሎን ያለችው ከእናንተ ጋር የተመረጠችው ቤተክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ አምናችሁ ያላችሁ ሁላችሁም በስምምነት ኑሩ፣ አሜን። መጀመሪያይቱ የጴጥሮስ መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን፣ አሜን።